ባመንኩ ሰው ተከዳው በአባቴ ተዘረፍኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ ጓደኞቼ እንዴት ናቸው? ያለው አልሐምዱሊላህ። ሰሞኑን እግረኛው ሚዲያ ላይ አንዲት የአረብ ሀገር እህታችን ቀርባ ነበር። እንደውም ሶስተኛ ጊዜ የመጨረሻውን ቪዲዮ ትናንትና ነው ያየሁትኝ እና አባቷ እንደካዷት ምናምን ነው የምታወራው። እና በቅርብ ሰው መከዳት ወላሂ ልጅቷ በጣም ነው ያሳዘነችው። ምክንያቱም እንደዛ የምትሆንበት ምክንያት ማለት ነው እንደዛ ሽንጧን ገትራ የምትከራከርበት ምክንያት ገንዘቡ እንዴት አድርጋ እንዳመጣችው እሷ ነች የምታውቀው። ሁላችንም ገንዘቡ እንዴት አድርገን እንደምናመጣው እናውቃለን። በዛ ላይ ደግሞ በወላጅ አባት እኔ ስለ አባትየው ምንም ማለት አልፈልግም፣ ትልቅ ሰው ናቸው። ግን በቅርብ ሰው የመከዳት ህመሙ በጣም ከባድ ነው ወላሂ። በቃ ልጅቷ እንዳያችሁ ስፍስፍ ነው የምትለው ማለት ነው። እና ያው እና ልጅቷ የምትለው እዛ ላይ ኑሩበት ግን ቤቴን በስሜ አድርጉልኝ ነው የምትለው ማለት ነው። ሰውየው ደግሞ አምስታችሁም ትከፋፈላላችሁ ነው የሚሉት ማለት ነው። ወላሂ አስቡት እናንተ በለፋችሁበት እህት ወንድሞቻችሁ የእናንተ ንብረት ላይ ድርሻ ላይ ብለው እንትን ሲሉ ማለት ነው። በነገራችን ላይ እንዲህ አይነት ነገር ማለት ነው የሆነ ንብረት ነገር ስንገዛ በራሳችን ስም ካልሆነ በወላጅ ምናምን ከሆነ የግድ ልጆቹ ይካፈላሉ። እናንተ በለፋችሁበት ሌሎቹ ሂሳብ ውስጥ ይገባሉ ማለት ነው። እና ወላሂ ያው እህትየውም በጣም ብዙ ነገር አለች ስለ ልጅቷም። እንደዚህ ማንኛውም ወጣት ብዙ ነገር ያደርጋል፣ ብዙ ነገር ይሳሳታል። ግን በዛ መጠን ልጃቸውን እንደዛ ባይሉ አሪፍ ነበር። የሆነ ሆኖ ሰውየው የልጅቷን ንብረት ቢመልሱላት በጣም አሪፍ ነው። እስከ መቼ አረብ ሀገር ሴት ታለቅሳለች እንዴ? አረብ ሀገር መታ ያልተበላች ሴት ማነች? ወላሂ ያልተበሉ ሴቶች ኮመንት ላይ ሳይ ማለት ነው እድለኛ ናቸው፣ በጣም እድለኛ። ወላሂ ሁሉም በቃ በሐዋላ ተከዳን፣ በቤተሰብ ተከዳን፣ ወንድማችን በላን፣ እህታችን በላችን። እንደዚህ አይነት ወሬ ነው የምናየው። እና ህመሙ ደግሞ ማለት ነው በቤተሰብ ሲሆን በጣም ይከብዳል። ባዳ ቢበላም በቃ ባዳ ነው፣ ያው ሩቅ ነው። እንደዛ የሆነ ስታብሰለስሉት በቤተሰብ በዛ ላይ ደግሞ ገንዘቡን እንትን ብለው ተጠቅመው የሆነ እናንተ ስትቸገሩ ምናምን ደግሞ አይረዱም። እና በቃ ገንዘባችሁ ካለቀ ባዶ ስትሆኑ ስድብ ነው እንትን የሚላቸው፣ ስድብ ነው የሚቀናቸው። በቃ ካጠገባቸው እንድትርቁ ነው የሚፈልጉትኝ። እና ወላሂ ኢትዮጵያ ያላችሁ ቤተሰቦች ማለት ነው ብትረዱን አሪፍ ነው። ምክንያቱም እኛ ብዙ ችግር አለብን፣ ብዙ የስንት ሰው ጫና፣ የስንት ሰው ጩኸት ችለን መሰላችሁ ያንን ገንዘብ 5 10 ብለን የምናጠራቅመው። ምክንያቱም እንደዛ ካላደረግን ገንዘብ የ12 ሰው ጸባይ ችለን ነው ያ ገንዘብ የሚመጣውና ኢትዮጵያ ያላችሁ ሰዎች ተረዱን። ቢያንስ ወላሂ በትንሽ በትልቁ ነው የሚከፋን። ብዙ እንትን አለ፣ ናፍቆት አለ፣ ብቸኝነቱ አለ፣ ኮር ስራ ቦታ ማሳለፉ አለ። በቃ እንደ ቁም እስረኛ በሉት በግድግዳ ተከልለን እና ቢያንስ ስንደውልላችሁ ምን ስንል ምናምን ተረዱ። ስንመለስ ደግሞ በቃ ፈገግ ብላችሁ ተቃበሉ። እነዛ ያቺ የምናግዛችሁ ልጅ ነን፣ ከምሬን ነው። ያኔ ገንዘብ ከሌለን በቃ እኛ ፈላጊ የለንም ማለት ነው። አሁን እንሰራለን፣ በጣም ነው የምንሰራው። አረብ ሀገር ያለን ልጆች እንሰራለን።
ልጅቷ በእርግጥ ማለት ነው እንደዛ ሂሳብ ወደ ስንት ብር ነው ይሰራል። በውጭ በደንብ ነው የሚሰራው። አንድ ሴት ወጥሮ ከሰራሽ ማለት ነው ወላሂ በደንብ ነው የሚሰራው። ግን ገንዘቡ አንደኛ በረካ የለውም። እኔ ሰዎቹ ሲሰጡና አፉ አይሉንም መሰለኝ። በረካ የለውም። ገና ወሩ ሳይደርስ የሆነ የሆነ ቀዳዳው ማለት ነው አሁን ከፍቶ ነው የሚጠብቀን እና በረካ የሚባል የለውም። ኢትዮጵያም ገብቶ ቤተሰብ ጋር ከማቀራረብ ይልቅ በቃ ጥላቻ ነው እንትን የሚለው አያዋድድም። የአረብ ሀገር ብር እና እባካችሁ ተራዱን፣ ገንዘባችንን አትብሉብን። ወላሂ ነው የምላችሁ። ይሄ ስሜት የሚገባው ማለት ነው የተበላ ሰው ነው። የተበላ ሰው ህመሙን ያውቀዋል። ያኔ ገንዘቡ እኮ ማለት ነው ገንዘቡ የሆነ በቃ ተሰርቶ ይመጣል። ግን ያ ገንዘብ እንዴት አድርጋችሁ ተረባችሁ አሟችሁ እያቃሰታችሁ ይሆናል የሰራችሁት። በቃ ሲጠራቀም ነው ያ ቁጥር የሚመጣው እና ተጠራቅሞ ምን ብሎ ሰዎቻችን ገላምጠውን ብዙ ነገር አልፎብን ነው ያ ገንዘብ የምንሰበስበው። እና የሆነ ሆኖ ገንዘቡም ሄዶ ሰላም አይሰጠንም፣ ለእኛ ጠላት ነው የሚያፈራለን። እና እባካችሁ ኢትዮጵያ ያላችሁ ሰዎች ቤተሰቦቻችን ተረዱን። እኛ ካለን አያስችልም። ማንም የአረብ ሀገር ሴት ሁሉም የዋህ ነው፣ አያስችላቸውም። እናግዛለን ግን ደግሞ ማለት ነው ለእኛ መኖር እንፈልጋለን። እኛም ህይወት መመስረት እንፈልጋለን። ቤት መስራት፣ ቤት መግዛት እንፈልጋለን። የምንልክላችሁ ያጠፋችሁትን አጥፍታችሁ ቢያንስ የተወሰነ ገንዘብ አስቀምጡልን። አሁን እንደኒህ አባት ሙሉ ለሙሉ ባሸመጠጡን እና ልጅቷ እንደዛ የምትሆንም ምክንያት አንደኛ በአባቷ በእናቷ እንደዛ መደረጓ፣ ሁለተኛ ደግሞ ያመጣችበት መንገድ እንደዛ ያንሰፈስፋታል እንጂ በአሁኑ ሰዓት ስደት ተመልሳ ልስራ ብትል ከዚህ በላይ መስራት ትችላለች፣ ከጠፋው ብር በላይ ማለት ነው። ግን በዛ ገንዘብ ሞራሏ እንትን ካለ የሆነ በቃ የመስራት ፍላጎት አይኖራችሁም ምናምን በጣም ነው የሚከብዱ። እንደዚህ ወደ ኋላ እየተመለሳችሁ ነው የምታስቡት እና ከባድ ነው። እና እህቶቼ ተጠንቀቁ፣ አብሽሩ፣ ያልፋል። አብዛኛው ሴት ተበልተናል። በጣም የተበላ ነው፣ መበላት ሳይሆን ተግጠናል ማለት ይቻላል። እና ያልፋል። ራሳችሁን ጠብቁ፣ በሽታ ላይ እንዳትወድቁ። ምክንያቱም እናንተ በህይወት ካላችሁ፣ እናንተ ጤነኛ ከሆናችሁ ትሰሩታላችሁ። ይሰራል፣ ገንዘብ ይሰራል፣ ይጠራቀማል። ግን በቃ እናንተ ራሳችሁን ማጠንከር አለባችሁ። እና እህቴ አብሸሪ ነው ምልሽ እና ብናግዛት ባይ ነኝ። ከምሬን ነው። ምክንያቱም ልጇን ራሱ ለማደጉ ሰጥታ ነው ያለችው። አስቡት፣ አገር ውስጥ ሆናችሁ ልጃችሁን ላሳዳጊ ስትሰጡ እና በጣም ከባድ ነው ያለችበት ሁኔታ፣ በጣም ያሳዝናል። እና ቢያንስ እንደው ስትበሉን አስተያየት አድርጉ። ወላሂ ነው የምላችሁ፣ አስተያየት አድርጉ። እንደው ጨርሳችሁ አትጋጡን። ቢያንስ እንደው የተወሰነ እንኳን ተውልን ነው የምለው። እኔ ሌላ ምንም የምለው ነገር የለም። እናንተ ሙሉ ለሙሉ እጥብ ነው የምታደርጉ። ለምን እንዴ? ባዳ ዘመድ ሐዋላ ምናምን እንዲህ እኛ ማንን እንመን? ወላሂ እና ወላሂ ከባድ ነው። ለማንኛውም እህታችንን ብታግዟት አግዟት ማለት ነው። ደስ ይለኛል። ወይም ሄዳ ብትሰራ ልጇን ብታሳድግ ወላሂ አስቡት። ያንን ነገር እያብሰለሰለች አእምሯን እንትን ማለት ነው ማጨናነቅ። እንዲህ እየተባለ ነው የሚታበደው።
ያለ ምክንያት አይታበድ። በዚህ ምክንያት ነው ልታበድ የምትችለው። ሌላ በምን ምክንያት እንዴ? ስንት ዓመት 7 ዓመት 8 ዓመት የለፋችበት ተሸምጠጥ ለምን አታብድም? ታብዳለች። እና ከባድ ነው ብቻ። እና አስተያየት ኮሜንት ካላችሁ ውድ ቤተሰቦቼ ሰብስክራይብ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ። እህታችን እንግዲህ አብሽር ያልፋል። አቅሙ ካለሽ ጤናሽ ሙሉ ከሆነ ደህና ከሆንሽ እንደገና 1-2 ዓመት ሄደሽ ብትሰሪ ከዛ ልጅሽን ሰብስበሽ ብታሳድጊ ደስ ይለኛል። ምክንያቱም ያገኘ ሰው ሲያጣ ጭንቀቱ ብቻ ይገለዋል። እና ውድ ጓደኞቼ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ